መተናል በድጋሚ በአዲስ ቪዲዮ ተከስተናል ጋይስ ታኮስ መታቴ ተብሎ ይባላል ዩቲዩብስ ወላችሁ ጋይስ ጉረስ አረጅሙ ሰፊ ሶ ቱዴይ ደግሞ ምንድነው የምናደርገው ያው እንደተለመደው አንድ ምግብ ቤት መሰል ልበላ መጥቻለሁና እሷ ምግብ ቤት ምንድነው ስሟ የገመታችሁ ሰዎች ታይላችሁ ምናምን ትላለች ከምግቡ ቀጥሎ it's like የስፓኒሽ ወይ ደግሞ የሜክሲካን ፉድ ነው ረዝ ታኮስ መታቴ ተብሎ ይባላል እዚህ ከኔ ሰፈር is like 11 15 16 ደቂቃ ይሄው መስኮት ልፈትላችሁ ይኸውላችሁ this is the place በጣም የበደ ታኮስ አላቸው እና እስቲ ያለውን ታኮስ ምናምን ቼክ አድርጌ ምን መብራት እንዳለብኝ አይቼ ምናምን ፋይዜሽን አድርጓ ፋይዜሽን let's try it እንሞክረው ደርሻለሁ እዚህ ጋር ያለው ይሄ ነው ቤቱ this is the እንትኑ so ይሄ ነው ቤቱ ያችት ታኮስ መታቴ ነው መሰለኝ እንግዲህ ስፔስ አድርገው ለዛ ነው መታቴ መሰለኝ እና ነፍ ምግብ ነው ያላቸው በእት ታኮስ መታቴ so eating guys from ታኮስ ፕሮቲን ነው so እዚህ ጋር መጠጣቸው ምናምን አለላችሁ guys hey how are you yeah what can you get for you so do you guys have tacos biryani yeah biryani tacos yeah we do the first one it's gonna be a 4-piece and cheese onion and cilantro inside and outside and consomme yeah and that would be good what else for you and drink I just want to try you guys drink yeah which one is better I don't know I love like the fruit punch I think so it's the classic another it's like a tamarind so fruit punch good is that all for you yeah for here to go here sounds good so we do order quesadillas in a one kilo 1889 quiero una cosa so guys እንደዚህ መጣ gracias so እንዳያችሁት ነው guys that's your number order just in case 111 okay so should I wait there yeah you can sit it wherever okay. you want thank you I appreciate you so guys ይሄን ይመስላል እና guys እየጠበቅኩ ነው አሁን እዚህ ጋር ይሄው ነው መጠጣቸው ጃሪቶስ ነው something like this is a fruit punch ነው natural flavor soda ተከፍቶልኛል let me try the drink ምግብ እስኪመጣ ድረስ ያው የኛ ሀገር እንትን አላር ምንድነው ስሙ ይሄ እንትን የምትበሉት ነው የሚመስለው በስታችሁ የምትጠጡት ጁስ አለች አይደል ምናምን እንደዚህ እሷ ጁስ ነው ቴስቷ እንደዛ ነው ብቻ አስገድ አላውቅ ለቤቱ እንደዚህ ይመስላል አረጅሙ ሰፊ ነው ምግብ ቤቱ ዛሬ ነው ሰው እንደዚህ እየገባ ይበላል ብቻ አስገድ ጋይስ ይሄ ነው የታዘዘበት ሪሲቱ ሶ ምን አለ 111 ቁጥር ነኝ ታኮስ መታቴ ይላል እና the place አድሬሱ እዚህ ጋር ከፈለጋችሁ አለላችሁ እዚህ ዴንቨር ላላችሁ ሰዎች ከዛ ያዘዝኩት ምግብ ይሄ ነው the first one ምንድነው የሚለው ካሳቬሪያ ታኮስ with ኮስሞ ምናምን ይላል ብሩ የመጣው ደምግቡ 10 ምናምን ብር ከመጠጡ ጋር ምናምን ትገይዘር ብቻ ስንት ነው መሰላችሁ 22 ብር ሶ ይሄን ይመስላል ጋይስ ሰብስክራይብ ላይ ኮሜንት እያደረጋችሁ ቀጣዩ ምግብ ምንድነው የሚሰራው እና ደግሞ ጋይስ ሌላ ጥያቄ አለኝ በመድሃን ያለ አሁን ለምሳሌ ምን ልበላችሁ አንዴ እኔ አሁን ለምሳሌ ምን እንደሆነ ነገራችሁ ምግብ አሁን ለምሳሌ ምግብ አብይ አሁን ይሄን ምግብ ታኮስ ነው መበላው ብሎ የጻፈልኝ ሰው የላስቱ not like ከ3 ቪዲዮ በፊት የጻፈልኝ ምግብ የምግብ ነው ያልኩት አሁን ለምሳሌ የመኪናው ላይ አይደለም
የመኪናውን ገብቻለሁ ነው ምግብ ብዬ ማለት ነው። ሶ ጋይስ ከዚህ በፊት አሁን የሰራሁት ሊላችሁ ጋይስ የምግብ ላስት የምግብ የሰራሁት መቼ እንደሆነ የምግብ የሰራሁት መጨረሻ 16 ስትሪት ላይ አይደለ እሱን አይደለ ሰው Thank you so much. I appreciate it. You too, guys. ሶስ ላምጣ ቆይ እና ይሄን ሳመጣ ሶስ እዛ ጋር ነው ታያለው ብዬ አስባለሁ። ይኸውላችሁ ጋይስ እዚህ ጋር ነፍ ሶስ አለ። አምጥቼ ባሳያችሁ ደስ ይለኝ ነበረ። ሁሉም ስፓይሲ ነው። ለዮ ጋይስ ይዤላችሁ መጥቷል እንትኔን አንደኛ ነው ይኸውላችሁ ጋይስ ባይዘው ታኮስን የሚያክለው ምግብ እኔ በጣም ነው የሚጸለኝ እና ቅድሙን ልቀጥልላችሁ። ሶ ምንድነው ከዚህ በፊት የሰራሁት ቪዲዮ 16 ስትሪቱን አይደለም ላይክ 16 ስትሪቱ ምግብ ብላችሁ መገመት አትችሉም። ግን አሁን የምግብ እዚህ ላይ ሰው ለዚህ ቪዲዮ መሸልመው ሰብዌይ ቪዲዮ ላይ የጻፈውን ሰው ነው ማለት ነው። አሁን ለምሳሌ ልክፈተው ለሚሲ ኔትወርክ ግን ባድ ነው። 65 ኮሜንት አለ። እዚህ ጋር አላያችሁ ፓፓይስ ቺፖትሌ ሜክሲካን ምናምን ነው ይላል። ሶ እንደዛ አይነቶችን ሰዎች እዛ ላይ ያለውን ሰው እሸልማለሁ እንጂ ጋይስ ሌላ ኮሜንት ላይ ሄጂ ወደ ኋላ ምናምን አይደለም። ኢዝ ላይክ ዛሬ ምግብ አረኩ። አሁን ለምሳሌ የቀጣዩን የምግብ ቪዲዮ ይሄኛውን ቪዲዮ ነው የምታዩት ማለት እዚህ ላይ ነው ኮሜንት የምታደርጉልኝ። ሶ እንደዛ ነው። ከተግባባን አላውቅም፣ ካልተግባባን ደግሞ ድጋሜ እነግራችኋለሁ ሌላ እና አጠይቁኝ። የ3-4 ቪዲዮ በፊት አብዬ እሱ ላይ መልሻለሁ ይሄኛውን ቪዲዮ ይሉኛል እንዴ እኔ how can I handle that like እሱን እንትኔም አይችልም ላይክ አቅሜም አይችልም። ሶ እንደዛ ነው። ሁለተኛ ደግሞ ቆይቶ ቢካዝ አንድ ሰው ነው መሸለም ላይክ ያለውን አንድ ሁለት ሰው ሶስት ሰው ነው መሸለም ከመለሱት ሶ ቶሎ ካላረጋችሁልኝ ሊያመጣችሁ ስለሚችል ቶሎ ጋይስ አንደኛ ብቻ መስክር እዚህ ጋር ደግሞ ሶስ አለላችሁ። ባለፈው ኮሜንት ላይ አንድ ሰው ሰድቦኛል አትዝረክረክ ምናምን አይሆን eat. Ruling guys. Burası. Ziraymu kadar alalım. እና ጋይስ ይኸውላችሁ ሶስተኛ ላይ ደርሰናል።
እንትን ማለት ጀመርኩ። ሲበላ ቀስ እያልኩኝ ያለው እና ጋይስ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ኮሜንት፣ ሼር ሁላችሁም ጣጣ አንድ ላይ። ከዛ ደግሞ ከሱ በኋላ ደግሞ ኢንስታግራም ያደርጉባችሁ ፎሎ አድርጉ። ቴሌግራም ግሩፓችን ላይ ግቡ። ከዛ ቀስቀስ እያለን ቲክቶካችንን ነው ቀስቀስ እያለን ፋሚሊውን እናበዛዋለን። the last one guys ውስጡ እንደዚህ ነው guys የመጨረሻ ጉርሻ guys ይኸውላችሁ እና guys ወደነዋል። ስንት ሬት እናደርገዋለን? ሬት ለማድረግ እንኳን እሺ፣ አሁን ለምሳሌ ታኮሱ ውስጥ ብሪያኒው ስጋው ምናምን አንደኛ so I'll give it like ታኮሱ ብቻውን ማለት ነው 8 ለረሊ ሳሊድ 8 ይገጫዋል። ሌላ ደግሞ the drink እግዚአብሔርን ኢትዮጵያ ማቆም መጠጥ ነው። ላይክ ስላችሁ የሆነ ጆሊ ጁስ ምናምን ጆሊ ጁስ ሳይሆን እቺ በጁስ ምናምን እንደዚህ አድርጋችሁ የምትጠጡት የስትሮበሪ ነው አድርጋችሁ ጠጡት። አሪፍ ነው። I'll give it like 5 because እንደዚህ አይነት መጠጥ ብዙ ማድረው ሌላ ምን አለ? this thing the sauce አንደኛ ነው because የምታረጉበት ምናምን ስለሆነ በየቀለቀላችሁ ሲበሉ I will give it like 7.5 that one when the እቺኛውም አንድ ስፓይሲ ነች፣ ደስ የምትል ነች። እሷም በጣም ታጣፍጣለች ሞር እንደው ምግቡን እሱን ስታጣፍጣው ነው 8 ምናምን የሚያስገባው ምግቡ። so together the ኬሳ ብሪያ ታኮስ with ኮስሞ ምናምን ጃሪ ይሄ ከዚህ ከመጠጡ ጋር አንድ ላይ I'll give it 8.5 ይሄ ነው ጋይስ። የእናንተ ዲፈረንስ ሊሆን ይችላል ከመበላው ምግብ አንፃር ምናምን ሳይሆን ነው እንደዚህ ተመቸኝ። 8.5 is good ብዬ አስባለሁ። ለምግብ በጣም ትልቅ ነው እና ጋይስ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጀማውን እናብዛው። ብዙ ቪዲዮዎችን እየሰራው ነው እንደምታዩት ነው። ይሄኛው አይ ቲንክ is like 20ኛው ቪዲዮ ምናምን ሊሆን ይችላል። I don't know የት መጀገና አልወሰንኩም። እንደዛ ነው የምናደርገው እና ጀማውን እያበዛ ነው ሲሄድ እኔ ብርታትን አገኛለሁ ጌታ። ዛሬ አገስ የናውማ ቤት ነው የሚፖሰተው። የጀለስ ቤት የተከራየው ቤት ይፖሰታል መሰለኝ። ከዛ ነገም የተሰራ ቪዲዮ አለ። ሁሉንም ፏፏ እያደረግነው ነው። ከእናንተ የሚጠበቀው ሰብስክራይብ ማድረግ ነው። ሰብስክራይብ እያደረጋችሁ ጀምሮ ተቀላቀሉ። ቀጣይ ቪዲዮ የምግቡ ምንድነው? ቀጣይ ቪዲዮ የመኪና ምንድነው? እሱን ገሳሉ እና ትመቹኛላችሁ እና የቱ ጋር እንደምጥለው ምናምን የራሳችሁን ሁሉ ነገር የምታደርጉት ጋይስ እዛ ጋር አሳያችሁ። ይሄው ጋይስ ጠርሙሷን ከዛ ወረቀቱን ምናምን አብረ ታረጉና እዚህ ነው ታስቀምጡት። ምግብ ሳህኑ ከታያችሁ
እና ሬቲንጉ እንዴት ነው ጋይስ? is good ስንት ሰጥቷላችሁ? አሁን እኔ ተዘጭ ብያለሁ ማለት ነው። በ24 ብር ወርዝ ያደርጋል አያደርግም የሚለውን ተናገሩ። ቤቱን እንዳሳየዋችሁ ነው። ታኮስ መታቴ ይባላል። ይሄን ይመስል ነበር። ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ጀማውን እናብዛው። today it was a Mexican food tacos day ነበረ because it's a Tuesday taco Tuesday ይባላል። Tuesday ታኮ የሚባል በቀን ነው። እዚህ እንትና እሰይስ ታኮ Tuesday የሚባል በቀን ነው። ለዛ ነው Tuesday ሆኖ የሰሩት። እና አካባቢ የታኮስ ምግብ ምናምን ቦታ ናቸው። ሰው እንደምታዩት ነው። ቤቱን አሳይቻችኋለሁ፣ ኤቭሪቲንግ አሳይቻችኋለሁ። ሶ ሌትስ ጎ። ይሄን ይመስላል አካባቢው ጋር ያለው የቻትና መኪና ጋይስ። እና የዛሬው ቀን የምግብ እንትናችን ይሄን ይመስላል። ሶ ላይክ ማድረጋችሁን ላሰረቱ ኮሜንት እና ደግሞ ጊቫዌም እየደረሰ ነው ጋይስ። ቃሉም እየደረሰ ነው because I think የቀረኝ 12 ቀን ምናምን ነው መሰለኝ ወር ቪዲዮ ልንጨርስ አይደል? I think so exactly አላውቅም፣ ግን እንደዛ ስለሆነ ቀናችንም እየደረሰ ስለሆነ ካላያችሁ እዩት። የ30ኛው ቀን ቪዲዮ ሲለቀቅ ከ12 ቪዲዮ በኋላ 2000 ምናምን ሰው ሰብስክራይብ እንዲያደርግ ስለሆነ ሶ ቶሎ ሰብስክራይብ እያስደረጋችሁ ጀማውን አብዙት። ጊቫዌው ፕሌይስቴሽናችሁም እየደረሰ ነው። let's go so guys, thank you for watching። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያቆየን። ዱስ